ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችን እናቀርባለን የዕለቱን ዜናዎች ይዘን መጥተናል ከዘውትር ተሳታፊያችን ጋር በመሆን ወደ እናንተ እናቀርባለን አብራችሁ እንድትቆዩ ግብዣችን ነው መልካም ጊዜ በአማራ ክልል በተለያዩ አካባቢዎች የሚደረገው የህልውና ተጋድሎ ተጠናክሮ መቀጠሉ እየተገለጸ ይገኛል ከፍተኛ ወታደራዊ ድሎች መገኘታቸው ነው ከቀጠናዎቹ የደረሱን መረጃዎች የሚያመለክቱት በጉዳዩ ላይ ዝርዝር መረጃ ላይ ካፈለን የዘውትር ተሳታፊያችን መስመር ላይ ይገኛል በምዕራብ ጎንደር ዞን መተማ ወረዳ ሁለተኛ ከተማ በሆነችው መተማ ዮሐንስ ከተማ ላይ የፋኖ ኃይሎች በከተማዋ ሶስት ዋና ዋና መግቢያ በሮች ጎንደር በር አዲስ ዓለም በርና ጋላባት በር በሚባሉት የከተማዋ መግቢያ በሮች ላይ ከፍተኛ ጥቃት በመፈጸም በአገዛዙ ጦር ላይ ወታደራዊ ክሳራ ማድረሳቸውን ዛሬ ማምሻውን የደረሰን መረጃ ያመላክታል በተለይ የሚኒሻና አድማ ብተና ኃይሉ ከመከላከያ ጋር አብሮ ከፍተኛ ውጊያ ያደረገ የዋለ ቢሆንም የፋኖ ኃይሎች በእነዚህ በዋና ዋና መግቢያ በሮች ላይ በሶስት አቅጣጫ በተመሳሳይ ሰዓት ጥቃት በመፈጸም በአገዛዙና በሚኒሻ እንዲሁም በአድማ ብተና ኃይሉ ላይ ጥቃት መፈጸም መቻላቸውንና በተደረገው ውጊያም ከ24 በላይ ወታደሮች ሲቆስሉ 18 በላይ የመከላከያ ሰራዊት አባላት መገደላቸውን ለማወቅ ተችሏል ጥቃቱን የፈጸመው አጣና ዋሴ እና ካራማራ ክፍለ ጦሮች በጋራ በመሆን ነው በዚህ ከተማ ላይ በጣም የሚገርመው ነገር የአድማ ብተናና የሚኒሻ ኃይሎች ሸሽተው እንዲሁም የብልጽግና አመራሮች ሸርተው በመከላከያ ካምፕ ውስጥ ለመጠለል በሄዱበት ሰዓት የመከላከያ ኃይሉ ወደኛ እንዳትመጡ የት ነው የምትሸሹት በማለት ወደ ሚኒሻዎችና የብልጽግና አመራሮች ላይ ተኩስ እንደከፈተባቸውና በመሐልም እርስ በርሳቸው ተዋግተው ቁጥሩ ያልታወቀ የሁለቱም ኃይሎች እንደተመቱ ነው መረጃዎች የሚያመላክቱት በመተማ ከተማ ላይ እንግዲህ በጣም ቁልፍ ወታደራዊ ቦታ ነው እቺ ከተማ ከሸዲ ከተማ ወይም ከዞኑ ዋና ከተማ በቅርብ ርቀት የምትገኝና ከሱዳን ኮሪደር ጋር የምታገናኝ ዋና መስመር ሆና ያለች የመከላከያ ኃይሉ 2 ሰዓት ባልሞላ ውጊያ ከተማዋን ለቆ ለተወሰነ ጊዜ የፋኖ ኃይሎች መቆጣጠራቸውን ነው መረጃዎች የሚያመላክቱት በሌላ ዜና በምዕራብ ጎጃም ሽንዲ ወንበርማ ከተማ አቅራቢያ ዛሬ ከጠዋት ጀምሮ ከባድ ውጊያ እየተደረገ ሲሆን በሽንዲ ከተማ 5 ኪሎ ሜትር ላይ ርቀት የነበረው የመከላከያ ምሽግ ተመቶ ወደ ሽንዲ ከተማ ሰራዊቱ መሸሸቱን መረጃዎች ያመላክታሉ በትናንትናው ዕለት እንዲሁም በስናን ወረዳ በተደረገው ውጊያ የአማራ ፋኖ በላይ ዘለቀ 206ኛ ኮር የተገኘውን ድል ዛሬ ሙሉ በሙሉ በቁጥርና በአሃዝ አስደግፎ አውጥቷል ከ100 በላይ የመከላከያና በአጠቃላይ የአህመድ አገዛዝ ጥምር ጦር ከ100 በላይ እንደተደመሰሰና በርካታ ኃይሎች በፋኖ ቁጥጥር ምርኮ እንደተያዙና የነፍስ ወከፍ መሳሪያዎችም እንዲሁ በቁጥጥራቸው ስር ማድረጋቸውን አስታውቀዋል በሌላ ዜና እንዲሁ በወሎ ቀጠና ዛሬ በደወሎ ድላንታ ወረዳ ወገልጤና ከተማ ላይ ሰፍሮ የሚገኘው የአገዛዙ ጦር ላይ ጥቃት ተፈጽሞ ከባድ ጉዳት መድረሱን መላክቷል እንዲሁም በሰሜን ወሎ ጃሮታና ኮልቦ በተባሉ ቦታዎች ላይ በተደረገው ውጊያ ከፍተኛ ትንቅንቅ ሲደረግበት የዋለ ቦታ ነው በዚህ ውጊያ የአገዛዙ መከላከያ በከባድ መሳሪያ ሽፋን በመስጠት የአድማ ብተናና የሚኒሻ ኃይሎችን ወደፊት አስቀድሞ በኋላ የከባድ መሳሪያ ሽፋን በማቆሙ በሚኒሻና በአድማ ብተና እንዲሁም በፖሊስ አባላት ላይ ከፍተኛ ውድመት እንደተፈጸመ መረጃዎች ያመላክታሉ በዛሬው ዕለትም እንዲሁ በሰሜን ሸዋ ቀጠና ደቡብ አማራ አሳምነው እዝ በአማራ እና በኦሮሚያ ክልል አዋሳኝ በነበረው የአገዛዙ ጦር ካምፕ ላይ በጋራ ሰፍሮ በነበረው የአገዛዙ ጦርና የኦሮሚያ ልዩ ኃይል ላይ ጥቃት ከፍተው ከፍተኛ ጉዳት ማድረሳቸውን ተመላክቷል የኃይለ ማርያም ማሞ ክፍለ ጦር ሐሙስ ገሪያ በተባለች ቦታ አቅራቢያ ዘጎዶ ኪዳንበት አካባቢ ጥቃት በመፈጸም ከፍተኛ ድል ማስመዝገባቸውንና ለዚህም በዋነኝነት ወደ ኦሮሚያ ድንበር ገብተው ማጥቃት የፈጸሙት ከዚህ በፊት ለበርካታ ጊዜ ከኦሮሚያ ክልል አዋሳኝ ቦታዎች ላይ የመከላከያ እና የኦሮሚያ አድማ ብተና ወደ አማራ ክልል እየገባ የፋኖ ኃይሎችን ለማጥቃት ሙከራ እያደረገ በአንዳንድ ቦታዎችም ላይ የተወሰነ የደፈጣ ጥቃት በመፈጸም ጉዳት በማድረሱ ያንን በቀል ለመፈጸም እንደሆነ አመላክተዋልኝ ይህ በእንዲህ እንዳለ በደቡብ ወሎ ዞን የዋድላ ወረዳ ከተማ የሆነችው ኮን አንሻ ክፍለ ጦር እና የቀኝ አዝማች ተበጄ ወርቁ ክፍለ ጦሮች በጋራ ዛሬ ጠዋት 3 ሰዓት እስከ 11 ሰዓት በከባድ መሳሪያ የታገዘ ውጊያ ከተደረገ በኋላ ከተማዋን ሙሉ በሙሉ መቆጣጠር መቻላቸውን አስታውቋል በዚህ ከጋሸና እስከ ኮን በተዘረጋው የውጊያ ግንባር የፋኖ ኃይሎች
የወረዳዋን ከተማ ሲቆጣጠሩ የከተማዋ ነዋሪዎች በሙሉ ወጣው አቀባበል እንዳደረጉላቸውም ተመላክቷል። የ102ኛ አየር ወለድ ክፍለ ጦር በርካታ ኃይሉን መሐመድ ቢሆነኝ ክፍለ ጦር እጃቸውን በዛሬው ዕለት መስጠታቸውና አሁን እባካችሁ እኛ የፋኖ ኃይሎችን በሄድንበት አካባቢ ማጥቃት አልቻልንም። እንዲሁም በጣም እየደረጀና እየጠነከረ የመጣው የፋኖ ኃይል ለረጅም ጊዜ ሊዋጋን ስለሚችል እርስ በርሳችን ከምንዋጋ በማለት የአማራ ክልል የወረዳ የዞን እንዲሁም የክልል ባለስልጣናት ከመከላከያ ጀነራሎች ጋር በመሆን ህብረተሰቡን አስገድዶ ወደ ስብሰባ በማስወጣት ልጆቻችሁን ከውጊያ ሜዳ ወደ ሰላማዊ ኑሮ እንዲመጡ መልሱ በማለት ህብረተሰቡን ልመና ላይ ይገኛል። ከዚህ በፊት እንግዲህ 15 ቀን ሊፈጅብኝ ነው ቸውንም መሳሪያቸውንም አስወርጄ አንበረክካቸዋለሁ ያለበትን ቃል ትቶ ዛሬ የፋኖ ወላጆችን እና ቤተሰቦችን እና በከተሞች ላይ አዳራሾችን በመያዝ ህብረተሰቡን በግድ በማስወጣት በተደጋጋሚ ጊዜ በስብሰባ ልጆቻችሁን መልሱ እያሉ ወደ ልመና እንደመጡ መረጃዎች ያመላክታሉ። መሳይ በሌላ ዜና እንዲሁ በጎጃም ጎንቻና መርጦ ወረዳ በሚባሉት በጉንዶይንና መርጦ ለማርያም ከተማ ላይ የመከላከያ ኃይሉ በደረሰበት ጥቃት ከተሞችን ለቆ መሸሸቱንና አሁን በከተሞች ላይ የአድማ ብተና ኃይሎች በከበባ ውስጥ ሆነው ራሳቸውን እየተከላከሉ እንደሚገኙና የፋኖ ኃይሎች ግን ዋና መግቢያና መውጫ በሮችን ይዘው አሁንም ውጊያ እያደረጉ እንደሆነ ነገር ግን ውጊያ ከመደረጉ በፊት የመከላከያ ሰራዊቱ የመጣበትን ጠንካራ የፋኖ ኃይል መመከት እንደማይችል ሲገነዘብ ከከተማዋ ለአድማ ብተናም ይሁን ለሚኒሻ ሳይነግር ከከተማዋ ሹልክሎ በመውጣት ወደ ሌላ አካባቢ መሸሸቱን ነው መረጃዎች እየጠቆሙ የሚገኙት። መሳይ